ልቦና እያዘነ በውጭም ሆነ በውስጥም ሆነ ልጅ የለሽም ወይ ኪዳነ ቃሏ ምን ነው እንደዚህ እስከሚሆን ድረስ ልጆችሽን አበራቻቸው ልጆችሽን ስል ነበር። አሁን ግን ጸሎቴን ሰምታ ድንግል ማርያም ወደ እናንተ መጣ። እናንተም እግዚአብሔር ይስጣችሁ እጃችሁን ዘርግታችሁ የልቤን ስብራት አድናችሁኛል። በጎርጎራ ጠበልጎጥ ቅድስት ኪዳነ ምሕረት ቤተክርስቲያን የህንጻ ግንባታ አባቶቻችን ደስታቸውን እንዲህ ይገልጻሉ። ታላቅ የበረከት ጥሪ ለኦርቶዶክሳውያን ወንድሞችና እህቶች በሙሉ በጎርጎራ ጠበልጎጥ ቅድስት ኪዳነ ምሕረት ቤተክርስቲያን ካሉ 4 ታቦታቶች በሁለቱ በቅድስት ኪዳነ ምሕረትና በቅዱስ ገብርኤል በእነዚህ በሁለቱ ታቦታቶች 2 ቅዱሳት ስዕሎችን በማዘጋጀት በቤተክርስቲያኗ ውስጥ በአባቶች ጸሎት ተደርጎ በጣኑ ታጥነው ታሽገው ለናንተ የበረከት እድል እንዲሆን የጨረታ ፕሮግራም ተዘጋጅቶላቸዋል። ታዲያ ይህንን የጨረታ ፕሮግራም ከምሽቱ 3 ሰዓት እስከ ምሽቱ 6 ሰዓት በጎርጎራ ጠበልጎጥ ቅድስት ኪዳነ ምሕረት ቤተክርስቲያን የቲክቶክ አካውንት በመገኘት ቀጥተኛና የነቃ ተሳትፎ በማድረግ ቤተክርስቲያናችንን እየተሰራች ያለችውን መሰረት ለማጠናቀቅ 100% የሚያስችለንን ይህንን ታላቅ የጨረታ ፕሮግራም ተሳትፋችሁ የበረከት እድላችሁ እንድትወስዱ ስንል በትህትና እንጠይቃችኋለን። ኦርቶዶክሳውያን ወንድሞቻችን እሁድ ምሽት አባቶቻችን በቤተክርስቲያኗ ውስጥ ሁሉም ከሊቅ እስከ ደቂቅ ከምእመን ወንድሞች እህቶች ጋር ሆነው አክሊለ ጽጌ እያሉ ሲያመሹ እኛ ደግሞ በቲክቶክ አካውንታችን ስለ ቅድስት ኪዳነ ምሕረት በዝማሪያችን የታጀበ ታላቅ የበረከት ሥራ ወይም ጨረታ በማካሄድ እናመሻለን። ኑ አብረን ቤተክርስቲያናችን እንስራ። ሰላም እስከዚያው ላይ ለወርያት